እኔ ቁጭ ብያለሁ። ምጣድ ጥዳለች። ቁጭ እንዳልኩኝ መልአከ ሞት መጥቶ ሀፊቴ ይቆማል። ምንድነው ያልኩት? ፈራው፣ ተንቀጠቀጥኩ። ምንድነው ያልኩት? እኔ መልአከ ሞት ነኝ ይለኛል። ፈራው፣ ተንቀጠቀጥኩኝ። በዚያን ጊዜ ስንቀጠቀጥ ወዲያው እኔ ስጋው ደግሞ አልተቀበልኩም። ኃጢአተኛ ነኝ ያልኩት እንደሆነ አይ ቢሆንም ባይሆንም እንግዲህ ወዲያን የመልአከ ሞት ነኝ ልወስድ ይለኛል። ያን ጊዜ ብድግ ብዬ እናቴ ያልኳት መልአከ ሞት መጥቷል፣ መልአከ ሞት መጣብኝ ብዬ ሲጣድ የዋለውን 11 የቀኑ 12 አልፎ ወደ ሌሊቱ ሲገባ ነው ዓርብ። ገብርኤል ቅዳሜ ሊሆን ዓርብ ነው። የናንዬ ያንን ጉልቻ ብድግ አድርጌ በዚያው ቀረሁ። እዚያ ወዲያ ይዞኝ ቀጥታ ምንም የለ። ይሄ ነው አላለም፣ ይሄ ነው አላለም። በኋላ ወዲያው ወሪ ተብሎ በይታያለ ሁሉ እዝብ መህር ነበረ መጣ። እኔን ወስዶ ሲወል ከተተኝ። ሲወል ሲከተኝ እዚያ በኋላ ጆሮዬ ይሰማል፣ አፌ አይናገርም፣ አይኔ ያያል። ወስዶ ሲወል በሩ ያደርሰኛል። ሳየው የሚያስጨንቅ ጥቁር ያለ ጥሙልሙል ያለ ያንን ያየው ጊዜ ያው ዲያብሎስ ነው ብዬ ተንቀጠቀጥኩ። በጣም ተንቀጠቀጥኩ፣ ፈራው። ከዚያ በኋላ ምን አለ እራሱ ምን አለ ያ መልአከ ሞት እገሌ ነው እሺ መልአከ ሞት ነን ያለ ጊዜ መሐመድ ይለዋል። በል እንግዲህ በዓለም ሳለ ስትሰራው የነበርከውን ተግባርን ተናገር ይለዋል። ብስሚላሂ ረህማን ረሂም ይላል። አላህ ብዬ ብሰግድ መላኩ ተፋ ብጦም ስላልተጠመቅኩኝ እንደምታየኝ ነኝ እያለ ይመሰክራል። ስማው ይለኛል። ብቻ አፌ አይናገርም፣ አይኔ ያያል፣ ጆሮዬ እንቀጠቀጣለሁ። ከዚያ በኋላ የራሱን ኃጢአት ከተናገረ በኋላ ወደ ምዕራብ እጆቹን ዘርግቶ ይህ በዚህ ጨለማ ውስጥ ያለው የኔን ተግባር ይዞ የመጣ ነው ይላል። ያንን ወደ ጨለማ ተመልከት ይለኛል። ያን ደግሞ ጨለማ ስም ጨለማ ኋላ የጨለማ መጋረጃ ከፈት ያለ እንደው ውስጥ ቁጥር ስፍር የሌለው ጥቁር አሞራ እንዲጫወትበታል። ይኸው መሐመድ መልሶ ይህ በጨለማ ውስጥ የምታየው የኔን ስራ የኔን ተግባር ይዞ የመጣ ነው። ለነሱም ወዮላቸው፣ ለኔም ወዮልኝ፣ ለሚመጡም ወዮላቸው ብሎ መሐመድ በራሱ በቃሉ ስማው ነው የሚለኝ። ይህንን ስማ ብቻ አዳምጠው፣ አፌ አይናገርም፣ እንቀጠቀጣለሁ ብቻ። ያን ሁሉ የመሐመድ ራሱን ከተናገረ በኋላ እንደገና ደግሞ በሌላ ጨለማ ይዞኝ ሄደ። እንደው ደግሞ የጨለማ ነው። የጨለማ ሄድኩ እንደሆነ ቁጥር ስፍር የሌለው ከራሱ ላይ ሸም ተሸክሞ ነው። ያን ስመለከተው ደግሞ እሳት እዚህ ላይ ይነዳል፣ ወደ ውሃ ይወርዳል። ይህንንም ተመልከት ይለኛል። ይሄ የሰው ገንዘብ ምለው ክደው የበሉ ናቸው። ይህ ሸሙም እስተዛለም አይወርድም፣ እሳቱን አይጠፋም፣ አይበርድም፣ ሲቃጠሉ ይሆናሉ ብሎ ይሄ ልብ በል ነው የሚለኝ። ይህንን አይቶ ያን ሁሉ ካየው ላይ ያው ላይ የተንቀጠቀጡ አፌ አይናገርም፣ እንቅጥቅ ብቻ ነው። ብቻ አይኔና ጆሮ ይሰማል፣ አዳምጥ ይለኝ። ያንን ካየው በኋላ ያው እንቅጥቅ ሳይለቀኝ እንደገና ያን ሁሉ አደረገና ወደ ምስራቅ ዞር ይለኛል። ወደ ምስራቅ ስዞር ትንሽ ብርሃን ናት፣ ሙጥቅና ብርሃን ናት። እሷን ሳያት በዓለም ትዘረጋለች። ዓለም የተዘረጋች እንደሆነ ይሁሉ ብርሃን ነው፣ ይሁሉ ብርሃን ነው፣ የሚያቃጥል አይደለም፣ ህይወት ብርሃን ነው። ያንን ብርሃን ስመለከት ያንቀጥቁ ይለቀኛል። ከዚያ በኋላ ተመልከት እንግዲህ ይለኛል ሲለው ያ መጀመሪያ በሙሉ 70 ዓመተ ምህረት ኢየሩሳሌም እንዳሳየኝ ቅዱሳን እንደነዚህ ያመጣና ቁጭ ያደርጋቸዋል። እነሱ ሳይ ደስ ይለኛል። ሁለተኛ ዙር ይላል። እንዲህ ሲል የአንዱ አይገጥም፣ ደግሞ ይበልጣሉ። ሶስተኛ ይላል። ደግሞ ሶስተኛ ስምል ከሁለቱ ሶስቱ ይበልጣሉ። አራተኛ ዙር፣ አራተኛው ደግሞ ሳይ አንዱ እብሩ አይታወቅም። ያን ካየ በኋላ አያትልህ ይቺ የምታያት ሄዶም ገነት ናት። ይቺ የምታያት ሄዶም ገነት ናት። እነሱ ደግሞ የሚመገቡት ላሳየ ይላል። ያንን ሲል ዱባ ነው የሚያለው። ከዚያ ሁላ መካከል ይወርዳል። ከዚያ ሁላ ያንን ያየው ጊዜ ጎመጀው እንኳን እንዳለ እንኳን ግማሹን እንዳለ ቢሰጠኝ ይጠቅመኝ አይመስለኝም። ከዚያ ላይ አደረገና ብድግ አደረገና እንዲች አድርጎ ነው ጉንብጥ አድርጎ አፍ ያለ ጊዜ ጣዕሙ መዓዛው ያ ሁላ አፍ ያይ ነገር ብቻ ጣዕሙ ነው ደስ ጣዕሙላ። ደግሞ ሁለተኛ ያችን አድርጎ በጣቱ ነው እንዲህ አድርጎ እንደ ባህር ያለን እንዲች አድርጎ ያለ ጊዜ ከፈሬው ደግሞ የሚበልጥ ይሄውልህ እኒ ዘላለም ሲመገቡት የሚኖረው አያልቅም። ይችም ሄዶም ገነትን ብትባለው ነው ይለኛል። ያን ሁሉ ያየው ሁሉ ካየው በኋላ ልብ በል ነው የሚለኝ። ልብ በል ወደ ዓለም ነው ትመለሳለህ፣ ያየውን ትናገራለህ፣ የሰማውንም ሁሉ እንድታይ ልብ በል ነው የሚለኝ። እኔ እየተንቀጠቀጥኩ ነው። ያ መልአከ ሞት ነው መልሶ የሚያጽናናኝ። እንዲያ እያደረግኩ ስንል ደግሞ ሶስተኛ ምን ይዞኝ ይሄዳል? ግሩም ወዳለው ቦታ
እዚያ ሰር ደግሞ ያን ቅጥቅጥ መጣ። ያን ብርሃን ቅዱሳንን ሳይ ደህና ደስ ብሎኝ ማዛው ሽታው ደስ ብሎኝ ነበር። እጀ ሶስተኛው ጊዜ በጣም እንቅጥቅጥ በጣም ፍርሃት አደረብኝ። ሰር ከዚያ በኋላ ንጉስ ነው ከወርቅ ወንበር ተቀምጧል። ትምህርተ መስቀል እንዲቻል ይችላል ያልጓታል በቀኝ ኋላ እዚያ በኋላ እዚያ እንዳለ መይለኛል ያዚያ ዘአነ ነገር በቃል ቃል ይድግ ፈለይነ ቅረ በሉ ፋር ወሉ ነሲ እስከለ ማዓለም ብርሃን ዘበተ ሰማያት ድሉ ንግድ በቃል ካር ከኢሌነ ጽሑፍ እሱ በረውሎ ከንጉሱ ቃል ይወጣል። ዝም ብዬ ነው የማዳምጠው። ይህንን 3 ጊዜ ከተናገረ በኋላ በይ ቋንቋ ወደ ዓለም ትመለሳለህ ታስተምራለህ ይለኛል። ከዚያ ወዳ ሁላ ሲል አፌ ተፍታቶ ጌታዬ ሆይ ይህንን ቋንቋ አማርኛ በመልክ መናገር ማልችለውን ምን አንብቤ ተርጉሜ ለማስተማር ምን ስልጣን አለኝ አልኩት። አይ ምክንያት አደረግኩ እንጂ ቋንቋውን መፈታው እኔ ነኝ። ግን አዎ ይልና ያን ሁሉ አደረገ በኋላ በይህች ያዛትን ትምህርተ መስቀል የወርቅ መስቀል ለብቻው አንድ ያቋምና ያቻተልህ ልብ በላት። ይህች ነው ማይተ የምታስተምረው። ይህች ኦርቶዶክስ ተዋህዶ ቅድስት ቤተ ክርስቲያን፣ ይህች ኦርቶዶክስ ተዋህዶ ቅድስት ድንግል ማርያም። ከዚያ የተረፈ የለም። አያት ልብ በላት። ወዲያም አላት ወዲያም የላት። አያት ቀጥ ያለ መሆኗ እሷን አይተ ነው። ከዚያ በኋላ የለውም። ከዚያ በኋላ ወደ ዓለም ትሄዳለህ። ይስቁብሃል፣ ይሳለቁብሃል፣ ለመግደልም ይፈልጉሃል። ንጉሥ ነው ብለህ አትፍራው። አዎ ዘመኑም እንዲህ ያለ ነው። ስውስብስብ ያለ ምኑም አይገኝ ሁሉ የሚል ነው ብሎ ያንን ነግረኛል። ተመለጥ እንግዲህ ከደህ ስጋ ወደሙ ተቀበል ይለኛል። እንግዲህ ሰው ሀይ እያለቀሰ እኮ ሰው ሞተዋል ተብለው አይቼ አይደለች። ይህ ሁሉ አውድማ ነው፣ መኸር ነው። ታዲያ የዘመዶች ቤት አዚያችን አታችሁ ናት፣ አዚያ ላይ ነው። ከዚያ በኋላ ያንን ሄድ እንግዲህ ብሎ ኋላ ሁሉ ሊጨርስ አይዞህ እኔ እኮ ገብርኤል ነኝ አለችን። እኔ ገብርኤል እኮ ነኝ አይዞህ ብሎ ስሙን ኋላ ላይ ነገረኝ። ፊትማ መልአከ ሞት ነው ብቻ ተናገር ይለኛል፣ ያስጎበኘኛል፣ ይወስደኛል። እግሬ ነው አይለኝ። ኋላ እኔ እኮ ገብርኤል ነኝ ብሎ ነው ይህንን የሰጠኝ። እንግዲህ አዳ ባለመድነቅ እንግዲህ ስጋው ደግሞ ትቀበላለህ ብሎ ያንን ይልከኝ። ወዲያው ያው ሁሉ አስጎብዘ ሲመልሰኝ ወደ ቤት መጣና እናቴ ሀዲስ ሳይበጣ ግብ ቁጭ ብላለች። ህዝቡ ደግሞ በደጅም አለ በቤትም አለ። እንደው ቅዱስ ጊዮርጊስ መጣና ሳር ቤት ነበረኝ። ያንን ቀደደና ሄዶ አንተው ላይ ህዝቡ አለበት ላይ ፈረሱ እንዲሁ ቆመ። እዚያ ላይ ሀዳራው እንዳለ ያን ስጋው ደግሞ አቀብሎኝ ተመልሶ ያንን ቤት ቀዶ ሲሄድ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብዬ ነው የተነሳሁት። አነሳሴ ይሄ ነው እንግዲህ